አምቢሺየስ የሆነ ሰው ወይም ጎል ያለው ህልም ያለው ሰው ግን ደግሞ ስንፍና እያስቸገረው ከሆነ በእኔ እምነት የሚያስፈልገው እርዳታ ነው። አሁን ላይ የሆኑ ነገሮችን ለመስራት እየሰነፋችሁ ከሆነ ወይም ፕሮክራስቲኔት እያደረጋችሁ ከሆነ አሁን ያለው የእናንተ ፐርሰናሊቲ ያንን መስራት አይችልም። እርዳታ ይፈልጋል፣ የሆነ ፕሬዠር ይፈልጋል። ለምሳሌ አንድ ፌመስ አባባል አለ እኮ ዘመድህ ላይ ሽጉጥ ደግኜ 100 ሺህ ብር አምጣ ብለህ በአንድ ሳምንት ጊዜ ውስጥ ታመጣለህ አይደለ? ግን ኢን ሪያሊቲ እንደዛ የሚል ሰው የለም። ስለዚህ ፕሬዠሩ ስለሌለ ስራው አይሰራም ማለት ነው። ለዛ እርዳታ ያስፈልጋል። የሆነ ሰርክል ውስጥ ብትገቡ ግን እና 100 ሺህ ብር እንደቀል እየሰሩ ከሆነ እናንተ የማትሰሩበት ምንም ምክንያት አይኖርም። በ6 ወር ጊዜ ውስጥ 100 ሺህ ብር የመስራት ቻሌንጅ ለሁሉም ሰው እየሰጠሁ ነው። ራሳችሁን ቴስት እንድታደርጉ ትፈልጋለሁ። በዚህ ጊዜ ግን ቻሌንጁ ላይ የምትቀላቀሉ ሰዎች አንድ አብረዋችሁ ወደ ቻሌንጁ የሚገቡ ሰፖርት የሚያደርጓችሁን ሰዎች እያዘጋጀን ነው እና ብቻችሁን አይደለም ይሄንን ቻሌንጅ የምትጣጠፉት። እስካሁን ካልተመዘገባችሁ ህዳር 10 ሮብ ቀን ነው ከምሽቱ 2 ሰዓት ላይ ላይቭ የሚጀምረው። በዚህ 6 ወር ጊዜ ውስጥ ምን ማድረግ እንዳለባችሁ እያንዳንዷን ስቴፕ አሳያችኋለሁ። እስካሁን ካልተመዘገባችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሮብ 2 ሰዓት እንዳትቀሩ።